የጤና ባለሙያዎች አንድ ላይ ተሰብስበን አራው ብለን እንጮህ መሰለኝ። እንደዛ ብንጮህ ነው የሚሻለው። እንግዲህ ይሄ ልጅ የዴሊቨሪ ስራ ነው መሰራው ይላል። ይሄው ላዛኛ እየሰራ ነው። አንድ ምግብ በርገር ነው እየሰራ ነው። ሁለተኛ ምግብ ጥብስም አለ። ሌላ ሰው ጋር መሆን አለበት ማለት ስንት ሰው ነው አንተ ማለት ስንት ሰው ነው? የአንድ ሰው ሆድ ብቻ ይሄን ሁሉ ነው። ወተትም አለው ጭራሽ በርገሩንም በላው። አረከባል ወተት እንደገና ከዛ ፍራፍሬው ነው። አይ እኔ ሲመስለኝ እንትን ነው ይሄ ከዴሊቨሪ ምናምን የሚያገኙትን ነገር ክፍያቸውማ ይሄ ምግብ ነው መሰለኝ። ወይ ደግሞ የሆነ ብቻ በስተት ሰው ትዕዛዝ ምናምን እንትን ያላቸውን ይበሉታል መሰለኝ እንጂ እኛ ቆቀር እየበላን ጤና ባለሙያዎች የትም ሆስፒታል ሂዱ የትም ሰው ሐኪም፣ ነርስ፣ ሚድዋይፍ፣ አንስቴቲስት ሁሉ እንደሚበላው ቆቀር ይገርማል። እኔ ማዝነው እንደዚህ አንቺ እንደዚህ ጡትሽን እንደዚህ ገልጠሽ እንደዚህ ተሰቃይተሽ ካልተሸጠ ይሄ ጡት ማስያ ካልተሸጠ የእውነት እኔ ያዝንልሻለሁ። በቃ ምንድነው የሚሸጥ ነገር ሁሉ ቦታው መታየት አለበት ወይ? ፓንትስ ተስተዋውቂ እንዴ ልትሆኚ ነው? መቼም ከጡት ማስያ ቀጥሎ ጡት ፓንትን ምሸጪው እንግዲህ። ስለዚህ ያኔስ ምን ልትሆኚ ነው? ምንድነው ይሄን ያህል ዲስፕሌይ ላይ ካረጋችሁ እኮ እናያለን እኛ። የግድ አቴንሽን ለማግኘት ቲክቶክ ላይ እንትን ለማለት ቫይራል ለመውጣት ራቁታችሁን መጣችሁብን እኮ አስጨነቃችሁን እኮ ይምር። ምንድነው ይሄ አሁን ምን አይነት ማስታወቂያ ነው? ምንም ችግር የለውም። ምንም አይከፋም። የኔ ላይፍ የሚለወጥበት ከሆነ የእሷን አካውንት ገብቶ ሜዳ ኦርጋኒክስን ፎሎ ማድረግ ምን ችግር አለ? እኔ ችግር የለውም። በህይወቴ ብዙ ነገሮችን አጥቻለሁ፣ ብዙ እድሎችን ማለት ነው። 5 ቀን ይቀረኝ በጣም ይከፋኝ። እኔ ጠላቴ ቢሳካለት ራሱ ነው ደስ የሚለኝ ሰው ነኝ። ለምን ማጣትን ስለምጠላው ማለት ነው። ሚራ ኦርጋኒክስ የሰጠችኝን ቻሌንጅ እንግዲህ የቀረኝ 5 ቀን ነው። ሐምሌ 15 ያበቃል። አላቅም ለምን ዝም እንዳላችሁ ምናምን። አሁን ላይ የምፍጨረጨረው 100 ሺህ ብሩ ላይ ለእናንተ ትንሽ ሊሆን ይችላል። ለእኔ ግን መስመር ያስይዘኛል ነው። ጥሩ ልምድ አለኝ ሶሻል ሚዲያ ላይ ሶሻል ሚዲያ ማኔጂንግ የተለያየ ነገር ሰርቻለሁ። እሱን ግን ያቆምኩት በስልክ ማጣት። ይሄ ሁሉ ነገር ይሄ ሁሉ ልመና ተገቢ ነው ብዬ አላስብም። እኔ ለ100 ሺህ ብር እንደዚህ ማልቀስ ትክክል ነው ብዬ አላስብም። ምክንያቱም አንቺ የምታለቅሽበት ማህበረሰብ እኮ አንቺ የምታለቅሽበት ላይክ አድርጉልኝ፣ ፎሎ አድርጉልኝ፣ አካውንቷ እንደዚህ አድርጉልኝ፣ እንደዛ አድርጉልኝ ብለሽ የምታለቅሽበት ማህበረሰብ ካንቺ በጣም ያነሰ ኢኮኖሚ ሁኔታ ላይ ያለ ሰው ሊሆን ይችላል እኮ። አብዛኛው ደግሞ እንደዛ ነው። መቼም የደላው ብቻ አይደለም ቲክቶክ ላይ ያለው። አንድ ምሳውን ሴኩር ማድረግ ያቃተው ሰው ነው ያለው ቲክቶክ ላይ አብዛኛው። እና አንቺ መተሽ 100 ሺህ ብር እኔ እንድወስድ ያንን አካውንት ፎሎ ካላደረጋችሁ ብለሽ እንደዚህ እንባሽን እየዘረገፍሽ የምትለምኝበት ምክንያት የለም። ይሄ ልመና ነው ሲጀምር። ይሄ ስራ አይደለም። አንቺ ያልሽው አካውንት ያኛው አካውንትም ይሄ ፎሎ እንዲደረግ የምትፈልጊው አካውንት ራሱ በእንደዚህ አይነት ልመና በእንደዚህ አይነት እየዬ በማለት እንደዚህ እሪ በማለት አካውንት ፎሎ እንዲደረግ የሚፈልግ አይመስለኝም። ምክንያቱም ሰውን አሳምነሽ ስራውን አሳይተሽ ስራው ምንድነው የሚለውን አሳይተሽ ቻሌንጅ ነው ቻሌንጁን እሰየው ካሸነፍሽ አሸነፍሽ፣ ካላሸነፍሽና ደግሞ ያ እድል ካመለጠሽ ደግሞ አመለጠሽ ማለት ነው። ሁሌም የሆነ እድል ሲመጣ ባንቺ ኮንትሮል ውስጥ ያለውን ነገር ብቻ ነው ማኒፑሌት ማድረግ የምትችይው። አንቺ ምን ማድረግ ነው ያለብሽ? ፎሎ አድርጉልኝ ማለት፣ ከዛ ሰው ፎሎ እንዲያደርግሽ የሚያደርግ ነገር ማድረግ፣ ማስታወቂያ መስራት፣ ከሌላ ቲክቶከሮችም ጋር ከሆነ ኮላብ ማድረግ ካለብሽ ኮላብ ማድረግ፣ የሚያሳምን ነገር ተአማኒ የሆነ ነገር ማድረግ ነው ያለብሽ እንጂ በግድ መተሽ እኔ 100 ሺህ ብሩን እንዳሸንፍ እኔ እንደዚህ የሆንኩ ሰው ነኝ፣ እኔ እንደዚህ ቻሌንጅ ያለፍኩ ሰው ነኝ፣ እኔ እንደዚህ የሆንኩ ሰው ነኝ፣ ፎሎ አድርጉኝ። እንደዚህ አይነት የሚባል ቻሌንጅ የለም ሲጀምር። ቻሌንጅ እስከሆነ ድረስ ቻሌንጅ ነው። ቻሌንጁን ወይ ታሸንፊያለሽ ወይ አታሸንፊ። በልመና በለቅሶ ወሪ በማለት ሰውን በማስጨነቅ የሚሆን ነገር አይደለም። ይሄ ቀጣይነት የሌለው ነገር ነው ሲጀምር። አሁን እሺ ዛሬ 100 ሺህ ብር አሸነፍሽ፣ ነገስ ታዲያ ነገ 100 ሺህ አስገቢልኝ ያለ ሰው ቢመጣስ ቻሌንጅ ያኔ ምንድነው? የእንባ ጎርፍ ይዘሽ ልትመጪ ነው? በስራ ነው የሚያሳምን ነገር አድርገሽ ነው መሆን ያለበት። ሌሎቹ ወይ እንደሚሆኑት መሆን ነው።
ካልሆነ ደግሞ አቅምሽን አውቆ አርፎ መቀመጥ ነው እንጂ ሌሎቹ በአንድ ቀን ስንትና ስንት ፎሎወር ሲያገኙ ምናምን ሲሆኑ እነሱ ምን አደረጉ አንቺ ምን አላደረግሽም የሚለው ወደ ራስሽ ዞርሽ ማየት ነው እንጂ ሰውን በግድ ፎሎ አድርጉልኝ ለምን እኔ 100,000 ብር እንደወስድ እንደዚህ አይነት የሚባል ቻሌንጅ የለም ሲጀምር በአለም በምድር ማለት ነው። እና this is not right። እና ወደ ቀጣይ እንትን ደግሞ እንሂድ። እሺ ቤቲ ቢምቦ አንቺ ይመችሽ እና ምንም የማይሰሙ ልጆች ቢኖሩ እነዚህ ልጆች ናቸው። እሺና እህቷ እና በጣም የሚገርሙ ሰዎች ናቸው። የጠንክሮ መስራት በቃ የኮንፊደንስ የሁሉ ነገር ማሳያዎች ናቸው። ከተሰራ እንደሚቻል ያሳዩ ናቸው። ግን ቢምቦአችን አንድ ኮሜንት ላርግሽና ጸጉርሽ በጣም ፈኒ ነውና ማለት ያምራል ግን እስቲ ከለር ቀይረሽ ሞክሪው እስቲ ጸጉርሽ ብሎንድ አድርጊው ወይ ደግሞ የሆነ ከለር ቀይረሽ ቢያንስ ዩማኔር እንኳን ከለር ቀይረሽ እንይሽ እስቲ በዛ ደግሞ እንይሽ እንዴት እንደምትሆኚ እንይሽና ይሄ ጥቁሩ ጸጉር እንዴት እንደሆነ ፊትሽና ጸጉርሽ እንዳለ ተመሳሰለብን የምር እና እንደዛ አድርጊ ለማለት ነው ቢምቦአችን። ከዛ ውጪ ትመጪናለሽ። እና በቀጣይ ደግሞ የምናየው ስለ ጸጉር ቤቶች ጉድ ነው ማለት ነው። ስለ ዘመናዊ ጸጉር ቤቶች ጉድ ጸጉሬ ተሰርቻለሁ። ጓደኛዬ እየሳቀች ነው። እሷም ሰርታለች። እኔ ማይንጆ አልታጠብኩም። 2 ዊክ አንድ ግማሽ ዊክ የፈጀው አክቹሊ እና የሷ 5 ዊክ እና 5 እንትኑ ማለት ነው የፈጀው። ከዛ እኔ ቀድሜ ጨርሼ ጥፍሬም ስለተበላሸ በረጅም ጥፍር ላክ ተቀባው። ከዛ ሽማይ ተቀባው ሳኩጂ እየጠበኩኝ ነው። መሽቷል 3 ሰዓት ኦልሬዲ። ከዛ እንደምንም አለቀ። ቅፍ እያዳፋኝ እውነት እኔ 5 ዊክ ሲባል 6500 ነው ኤክስፔክት ያደረኩት። በቃ በጣም ተወደደ ማለት ነው እና በቃ ችግር የለውም አምጣ ዋጋ ይባላል። ኢፎኔን ሰክቻለሁ። ከዛ 2500 ያለች መሰለኝ ተሳስተው ምንድነው ኢፎኔን ማረቅ ሳረቅ 12300 የኔ ነው እሱ የኔ ብቻ የሷ ብቻ ጸጉር ነው እና ኦኬ አንድ ላይ ነው ስትራ አይ አንድ ላይ 15000 ነው ያቺ 2800 ከነሽ ናክሻለ 15 ነው በበላስ በጠገብ እና ኢማጂን ማድረግ ነው እንግዲህ ከ15 ቀን በኋላ ለሚበላሽ ጸጉር 2 ሳምንት እንኳን በትክክል ለማይሞላ የጸጉር ስታይል ይሄን ሁሉ ብር ማውጣት ማለት ነው። ማለት ይሄ ማለት እንግዲህ 15000 ብር ማለት የአንድ ደሞዝተኛ ደሞዙ ማለት አይደለ? እንግዲህ ይሄን አውጥቶ ከዛ በኋላ ጸጉሩን ይበላ እንደሆነ ወሩ ሙሉ እና ጸጉር ቤቶች ምን እየተፈጠረ እንዳለ የምር አጠያቂ ነገር ነው የእውነት አንገትኩትነት ኖርማል ጸጉሪን ሹሩባ ለመሰራት ሄጄ የጠሩብኝ ገንዘብ ኦ ማይ ጋድ ሹሩባ እንደዚህ ውድ ቁጥርታ ሂዋኖች በሚገዛ ዋጋ ነው አሁን ላይ ቁጥር እየተሰራ ያለውና ምንድነው ምክንያቱ? የምሬ ነው። ለምሳሌ ዊጉ ምናምን ነገር ብቻ ቢሆን ኢትስ ፋይን ሜቢ ኢምፖርትድ ምናምን ከሆነ ጨምሮ ዋጋ ሊሆን ይችላል ምናምን ነገር እና ዛሬ የኬንያ ዊግ አንዱ 1000 ብር ነው እየተሸጠ ያለው። እሺ ይሁን የእጃቸው አንድ ዊግ ለመስራት 1500 ብር ነው እና አሁን የኔ ጸጉር እጅግ በጣም ብዙ ነውና አው የሆነ ወደ 10 ዊግ ምናምን የሚጨርሰው ኖርማል ወፈር ያለ ጸጉር ቁጥጥር ለመሰራት እና 10 ዊግ በ1000 ብር 10000 ብር ገዝቼ በ1500 ብር ደግሞ 10 ዊግ የእጃቸው 15000 ብር ከፍዬ 25000 ብር ኖርማል ቁጥጥር ለመሰራት እንዴ ምንድነው እየተፈጠረ ያለው? የምሬናና ፖዚቲቭሊ መልሱልኝ። ጸጉር ቤቶች ምንድነው እንደዚህ ውድ እንዲሆን ያደረገው ምክንያቱ ምንድነው? እንዴ እንደኛ ኖርማል እህቴ ዛሬ ጸጉር ቤት ሄዳ ኖርማል ሹሩባ ወርታች ቀጥታ ወርታች ተሰርታ 2500 ብር ነው የከፈለችው በአንድ ዊክ ማይንድ ዩ በአንድ ዊክ እና
ምንድነው? ለምንድነው እንደዚህ የሆነው? ምኑን የጨመረባችሁና? እኔ ብቻ አይደለም በእርግጠኝነት ወይ እኔና እህቴ ብቻ አይደለንም የተማርነው። ፎር ሹር ብዙ ሰዎች ደንግጠዋል። ስፔሻሊ ከተሰራ በኋላ እንዳንነግሩን። እኔ አሁን የጠቀመኝ ቀድሜ ማወቄ ነው እንጂ ያን ሁሉ ይኸው 25000 ብር ደግሞ መጣለችን እቺ እህታችን። 25000 ብር ለቁጥጥር ነው። ቁጥጥሩ ከኛ ጋር ዘላለም ነው እንደሚኖረው ምን ማለት ነው? እና መፍትሄ ብዬ የምወስደው ነገርና ፀጉር ቤቶች እንዲያረጉ ምን የምፈልገው እኛ የምንለው ነገር ሜኑ አውጡልን፣ ከላይ እስከታች ጻፉልን፣ በቦልድ በሚታይ ሁኔታ አይተን ቁርጣችንን አውቀን እንሰራ። ሜኑ አውጡልን። እሱን በሜኑአችን አይተን ያቅማችንን ይሄን 2000 ብር እንደዚህ ብለን እናዛለን ማለት ነው እንጂ ካልሆነ እናንተ የምትቻሉ አይደላችሁ። ሰውን ለመዝረፍ ሰውን ለመጨረስ የወጣችሁ ሰዎች ናችሁ። ሲጀምር እናንተ ሰርቪስ ሊሰጡ ሳይሆን ራሳችሁ በሰው በደሃው ገንዘብ እንደዚህ በሚመጣው ሰው ገንዘብ ራሳችሁን ቢውልድ ለማድረግ ህይወታችሁን ለማስመር እኛ ላይ ቪኤት አይደለም ይሆናል ሄሊኮፕተር ነገር ልታበሩብን ነው መሰለኝ በእኛ ገንዘብ ማለት ነው። እኛ ሄደን በተሰራ ነው ገንዘብ በራሳችን ገንዘብ ሰርቪስ እኛ ሰርቪስ እየተቀበልን አይደለም ባይዙ ሰርቪስ እናንተን ሰርቪስ እያረግናችሁ ነው ማለት እናንተን እያገለገልን ነው። በገንዘባችን ለእናንተ እየገበርን ነው። ነጭ ላባ ለቦነ የሰራነውን ገንዘብ እንደዛ ተጨንቀን ስንት ነገሩን ወተን ወርደን የሰራነውን ገንዘብ ወስደን ለእናንተ እየበተነን እናንተን ነው ሰርቭ እያረግን ያለ ነው እንጂ ይሄ እናንተ ሰርቪስ ይሰጣችሁን አይደለም። የምር ሰርቪስ ኢኮኖሚዎች ሰርቪስ ድርጅቶች እንደዚህ አይደሉም። ለመዝረፍ አይደለም የሚቋቋሙትና ስለዚህ ሜኑ አዘጋጁልንና ሜኑአችንን አይተን በሜኑአችን እናዛለን እንጂ ከእናንተ ጋር እንዛለቃትም። የእውነት አሁን ከዚህ ከፀጉር ቤት ጋር ተያይዞ እቺ ደግሞ ምሰክሰን እንስማ። ዛሬ ያለሁት ሳምና ሊያ ቢዩቲ ስፓ ነው። ብዙዎቻችሁ ታውቃላችሁ ፌስ ኦፍ ኢትዮጵያ ቻሌንጅ የተወዳደርኩ ነውና እሱን በደንብ ሰፖርት ያደርገኛል ብዬ ስላሰብኩኝ ከሳምና ሊያ የ100,000 ብር ጊፍት ካርድ ገዝቻለሁ። አሁን ደግሞ ለመሰራት የመጣሁት ቁጥርጥር ነው። ትንሽ ለወጥ እናድርገው፣ ክረምትም አይደለ? and I love the idea behind this is so nice. Thanks so much. Another thing to tell you ደግሞ don't believe this kind of advertisement by the አሁን እቺ ልጅ የ100,000 ብር ጊፍት ፓኬጅ ገዛው ምናምን ብላ ለኛ ተሰየናለች እና የሆነ ከሪያሊቲ የሆነ የወጣ ነገር የሚታይ አይመስላችሁ? ማለት አሁን እኔ 7 ነው 8 ቁጥርጥር ለመሰራት መታ የ100,000 ብር ካርድ አለ ምናምን ብላ ማስተዋወቅ ህዝቡ ላይ ምናምን ሙድ መያዝ ነው ብዬ ነው እኔ የምወስደው ማለት ነው። እና don't believe those kind of ቲክቶከርስ at all ማለት ነው። ምክንያቱም እነሱ እርስ በርስ አንዳቸውን ሰፖርት ይደራረጋሉ። በጣም በሚገርም ሁኔታ ሰፖርት ይደራረጋሉ። አንዱን ፀጉር ቤት ነው ምናምን ቤት ነው ይሄደ ማስታወቂያ ይሰራል። ማስታወቂያ የሚሰራው ማንን ለመብላት ነው? ህዝቡን ለመብላት። ማንን ለመብላት ነው? ይሄን እንደ ህዝብ ለመብላት። እና ኢማጂን እንግዲህ እንደዚህ አይነት ማስታወቂያ ያየ የሚሄድ ህዝብ ከዛዛ ሲሄድ 25,000 ብር 15,000 ብር ለቁጥጥር ማለት ነው። እና አሁን እቺ ልጅ ማስታወቂያ ነው እየሰራች ያለችው እና ይሄን ቁጥጥር ሲጀምር ከ3 ቀን በላይ አታቆይም ትፈቷለች ሲጀምር ማለት ነው። ለማስታወቂያ ስለሆነ እየሰራችው ሲጀምር ማለት ነው። እና ፕሪቪየስሊ ያሳየኋችሁ ቪዲዮ አለ የዛች ልጅ 100,000 ብር ለማግኘት ነው ህይወቴን ለማስመር ነው ምናምን ብላ እንደዛ ደመን ባምታለቅሰው አለች። አንዱ ሰው እንደዛ ለ100,000 ብር ያለቅሳል፣ አፈር ይበላል። አንዱ ደግሞ እዚህ መጥቶ የፀጉር ቤት ፓኬጅ ይገዛልና ትንሽ ከኢትዮጵያዊ አቅም ወጣ እያሉ ነው እነዚህ ሶሻል ሚዲያ ላይ ያሉ ልጆችና እዛው ዲያስፖራ ማህበረሰቡ ምናምን በዶላር የሚገበያየው ሰው ይያቸው። ግን በገንዘብ ሜክ የምናረግ ሰዎች እኛ ደሞዝተኞች ሌላ ሚድል ክላስ ላይ ያለን ሰዎች የነዚህ ሰዎች ማስታወቂያ ያያየን ስሜታዊ ሆነን ሄደን እንደዛ አይነት አደጋ ውስጥ መግባት የለብንም ማለት ነው። አቅማችንን አውቀን መኖር አለብን። በቃ እንደዛ ነው እኔ የምለው እና ሲጀምር እኔ ብዬ ማስበው ማለት ነው የሀበሻ ጠጋብ እንጂ ማለት ነው ሲጀምር የራሳችንን ፀጉር ራሳችን ቤታችን መስራት ነው። አሁን ለምሳሌ እቺ ልጅ እንትና ውጭ ሀገር ነው የምትኖረው
እና ውጭ ሀገር ነው የምትኖረው። ግን ይሄን ሁሉ ቁጥጥር ማለት ነው ይሄን ሁሉ ሆኖ ምናምን የሚባል ብሬድ ምናምን ነገር ቤቷ ቁጭ ብላ ትሰራለች። እና ያው ሜይቢ የውጭ ሀገር ሲሆን ጸጉር ሹሩባ በትክክል የሚሰራ ሰው የለም። ጸጉር ቤት ሄደም ውድ ነው። ለዛ ይሆናል ሰው ጸጉሩንም የሚሰራው ውጭ ሀገር ሲሄድ ሁሉን ነገር በራሱ ለማድረግ ጥፍሩንም ጸጉሩንም ሜካፕንም ሁሉን ነገር በራሱ ለማድረግ የሚጥረው በጣም ውድም ስለሆነ ከባድም ስለሆነ ይመስለኛል። ነገር ግን አሁን እኛ ሀገር ታዲያ እኛ ሀገርም አሁን ወደዛ እየሄደ ነው። አሁን ይሄ አሁን ያሉትን የጸጉር ቤቶች ዋጋዎች አፎርድ አናደርግም እና ስለዚህ ምን መሆን ነው ያለብን? እንደዚህ ልጅ ወደ ራሳችን ጸጉር የራሳችንን ጸጉር መስራት ቁጥርጥር። አሁን ለምሳሌ እቺ ልጅ አሁን ቁጥርጥር ጽድት አድርጋ የሰራች ነው። በቃ ምንድነው የሚያስፈልገን? የጸጉር ቤት እቃዎችን መግዛት፣ ለጸጉር ሹሩባ ለመስራት ምን ያስፈልገናል የሚሉትን ነገሮች ሰርች አድርገን አንድ ጄል መግዛት ነው። ይሄ ብላክ እንደምናምን የሚባለው ጃማ የሆነ ጄል አለ አይደለ? እሱን አንድ ኦሪጂናል ፈልገን መግዛት፣ ከዛ ቆንጆ ማካፈያዎችን መግዛት፣ ማበጠሪያ መግዛት፣ ቆንጆ መስተዋት መግዛት። ከዛ ቁጭ ብለን ዩቲዩብ ላይ ቪዲዮ እያየን አብዛኞቻችን ደግሞ በእርግጠኝነት ቁጥርጥር መስራት እንችላለን። ስለዚህ አርት እያስገቡ ቁጥጥር መስራት ደግሞ it is so simple። ያው እንደ ጸጉር ቤቶቹ አይሆንም ምናምን የሚለውን ኮምፕሌን ብናረግም የራስን ጸጉር መስራት እንደውም ነገሮችን በራስ ማድረግ it's very satisfying። ራሳችሁ ጸጉራችሁ ሰርታችሁ ሰክሰስፉል ስትሆኑ ሲያምርላችሁ አይነው አድካሚ ነው ስራ ላለው ሰው ምናምን አይመችም። ግን እነዛ ደግሞ አቢዩዝ ከሚያረጓችሁ አይከፋም ማለት ነው። ከሚያረጉን አይከፋም። በቃ እኛ በጣም በቀላሉ ልንሰራ የምንችለውን ነገር እነሱ እንደዚህ ሲከብዱ ማለት ነው። እና ከዛ ውጪ ደግሞ ጓደኛ ካላችሁ እርስ በርስ አንዱ ጓደኛ የአንዱን ጓደኛ መስራት። አሁን ለምሳሌ እነዚህ ሁለት ልጆች ለምሳሌ እቺ የዛች የምትሰራ ያቺ የዛች የምትሰራ ሲጀምር በቃ ሰዓት ያላቸው ጊዜ ያላቸው ምናምን ይመስሉኛል እንግዲህ ዝም ብዬ ሳያቸው ማለት ነው። እና አንዱ የአንዱን መስራት ጓደኛን መስራት እና በዚህም ደግሞ ስኪል አይደል እንዴ? ሶፍት ስኪል ላይፍ ስኪል ነው። የራስን ነገር ራስ ለማድረግ መሞከር፣ የራስን ጸጉር መስራት it is not a bad thing። እና ወደዛ መመለስ አለብን። ዋይ ለምን ሄደን በእነዚህ ሰዎች ሊበዘብዙን በተነሱ ሰዎች እንበዘበዛለን? እበዘበዛለሁ ብሎ ሄዶ የሚበዘበዝ ካለ ይበዝበዝ፣ who cares? ግን የኔን ገንዘብ እንደዛ ደከም ያመጣሁትን ገንዘብ ማንም ወጣጤ ዝም ብሎ ተነስቶ ማንም ቲክቶከር እየተነሳ ጸጉር ቤት በከፈተ ማንም ምናምን እየተነሳ ጸጉር ቤት በከፈተ እየሄድን የራሳችንን ብር 20 እና 30 ሺህ ብራችንን ፎጭ ያያረግን ማለት ነው። ይሄ this is not ኮንቲኒቲ የሚያለው ነገር አይደለም። ሲጀምር ቀጣይነትም የለውም የሚያዛልቅም ነገር አይደለምና እንደዛ ማድረግ በጣም የተሻለ ነው። በራስ ጸጉር መዋብ፣ በራስ ጥፍር እንደዚህ በኖርማል መሆን ምናምን ቀረ እንዴ? ነውር ሆነ እንዴ? አልገባኝም። ማለት በሴቶቹ ናቸው ይሄን አስተያየት የሚሰጡት እና ነውር ነው እንዴ? ቀረ እንዴ? ቀረ ሄለን ቀርቷል እንዴ? ምን ነሽ ነው ማለት ጤናማ በሌለበት እብድ ጤናማ ይባላል ነው የሚባለው። እንደዛ አይነት ነገር ማለት ነው። በቃ ጤናማ ነገር ያለው ጥፍር ኖርማሊ ሰው የራሱን ጥፍር ያደረገ ሰው የራሱን ጸጉር ያደረገ ሰው እብድ የሚባልበት ዘመን ላይ ነን እና ደግሞ የራሱን ጥፍር ያላደረገ የሆነ የነብር ጥፍር ቢጤ ማለት እኔ እንደው በጣም ጥያቄ ያለኝ ማለት ነው። እንዴት ነው የሚቆይላቸውና ምን አይነት ይለመዳል ማለት ነው? ማለት እኔ አሁን ለምሳሌ አንድ ጸጉሬን ከተሰፋው ሂዩማን ሄር እንኳን ብሰፋ ሞቴን 2 ሳምንት ነው ማደርሰው ማለት እንትን ሳልል ማለት ነው ሳልፈታው ማለት ነው። ማለት ሲመስለኝ አሁን እነሱ ከአንዱ ሂዩማን ሄር ወደ አንዱ ሂዩማን ሄር ከአንዱ ሂዩማን ሄር ወደ አንዱ ሂዩማን ሄር በየሳምንቱ ወይ በቃ በየ5 ቀኑ ምናምን ይቀይራሉ ማለት ነው። እኔ እንዴት ነው የሚቻላቸው ማለት ኢነርጂያቸው ራሱ ሳላደንቅ አላልፍም። ሲቀጥል ጥፍርማ ምን ማለት የእግር ጥፍር አይቀርም፣ የእጅ ጥፍር አይቀርም። ማን ነው ግዴታ ያረገብን? እንደው ኢንፍሉዌንሰሮች ምናምን ፎቶሹት ያለባቸው በየፌርማታው እንትን የሚሉ የሆነ ፕሮግራም ያለባቸው ሰዎች እሺ ያድርጉ። ኖርማል ሰዎች በቃ ሱቅ የሚቀመጡ
የሆነ ቦታ ቢሮ የሚሰሩ ሰዎች ሁሉም ቦታ ጥፍር በቃ ጥፍር ማድረግ ግዴታ ሆኗል። በራስ ጥፍር መዘነጥ፣ በራስ ጥፍር ይሄ ናቹራል ጥፍር ይዞ መዞር በቃ የፋራ ሆኗልና ሰው ምን እንደተነካ ነው እኔ ያላወኩት። የሆነ የተረጨ መርዝ አለ፣ ወረርሽኝ ነው ወረርሽኝ። this is epidemic። ግዴታ በቃ ያንን ቡትቶ ኮፍያውን ግዴታ ተሰፍተን ምናምን መሆን አለበት። እንደዛ ካልሆነ መዘነጥ የለም ቀረ፣ በራስ ጥፍር መዋብ ቀረ። አልገባኝም ነበር። የዝነጣ ጥግ ለእናንተ እንደዛ ነው? ወይኔ ጉዴ! እኔ በነገራችን ላይ እንደዚህ ተመችቶኛል። ለረጅም አመት ስሽቀረቀርበት የነበረው ነገር ለካ ዝም ብሎ ኮንፊደንስ የሚያሳጣ ነበር። ይሄ በጣም ነው በቃ የወደድኩትና እንደዚሁ ለመቀጠል እያሰብኩ ነው። ምን ይመስላችኋል? ሲደብረኝ ያንን ቡትቶ አደርጋለሁ። ቡትቶ ማድረግ ግን መዘነጥ ነው ብዬ አላስብም። እንደዛማ ከሆነ ደግሞ በቃ ያለ ፊልተር ቪዲዮ መስራትም ኖር ሊሆን ነው። ኦ ማይ ጋድ በጣም ጥሩ ላይ ናቸው። ለማንኛውም ግን ልመዱት። እኔ ከዚህ በኋላ በፀጉሬ እንደዚህ ብዙ ቪዲዮዎች